ማቴዎስ 12:22 ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩ ዲዳው እስኪያይና እስኪናገር ድረስ ፈወሰው። ሕዝቡም ሁሉ ተገረሙና እንጃ ይህ የዳዊት ልጅ ይሁን አሉ። ፈሪሳውያን ግን ሰምቶ ይህ በብዔል ዘቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ጌታ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ሁሉ ትጠፋለች። እርስ በርስ የሚለያይ ከተማም ሁሉ ወይም ቤት አይቆምም። ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። እንግዲህ መንግስቱ እንዴት ትቆማለች? እኔስ በብዔል ዘቡል አጋንንትን የማወጣ ከሆነው ልጆቻችሁ በማን ያወጣችኋል? ስለዚህ እነርሱ ፈራጆች ይሆንባቸዋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆነው ከእንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች እያለ ስፍራው ይቀጥላል። ጌታ የተባረከ ይሁን። ደስ አይልም? ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ጊዜ የማቴዎስ ወንጌል የጻፈው ማቴዎስ እንደሆነ ከምዕራፍ 1 ከቁጥር 1 ጀምራችሁ ማንበብ ትችላላችሁ። በዚህ ቦታ ስናይ እያንዳንዱ ክፍል ላይ የራሱ ትምህርት አስተምሮ ካለፈ በኋላ 12ኛው ምዕራፍ ላይ ከቁጥር 22 ላይ ከላይ አንድ ተአምር ሰርቶ እየተገረሙ ህዝቡ እየተሸበረ ነበርና መጣና ኢየሱስ ጋር ምን የሆነ ሰው ጋኔን ያለበትና ዲዳ መንፈስ ያለበትን ሰው ይዞ መጡ። እንግዲያውስ ዲዳ አያወራም። ጋኔን ያለው ሰው ደግሞ በሽታ ስለሆነ መፈወስ አለበት። የሚገርማችሁ ወደ ኢየሱስ ካመጡ በኋላ ኢየሱስ ጋኔንን ምን አደረገ? አወጣ። ካወጣ በኋላ ህዝቡ በመገረም ሲሞላ፣ ህዝቡ አጠቃላይ በመገረም ሲሞሉ፣ ፈሪሳውያን ግን በጥያቄ ተሞሉ። ምን ብሎ? ይሄ የብዔል ዘቡል አለቃ ስለሆነ ነው እንጂ አጋንንትን እንዴት ማውጣት ይቻላል? በእኛም ዘመን አሉ። አሜን ነው። አጋንንትን ማውጣት የማይችሉ እኛ ስናወጣ ደግሞ እንዴት ያወጣል የሚሉ ፈሪሳውያን አሉ። የሚገርማችሁ ሁለት ነገር ነው ያነሱት። አንደኛ የብዔል ዘቡል የአጋንንት አለቃ ካልሆነ በስተቀር አጋንንት አይወጣም። እነሱ ስለሚያስገቡ ማለት ነው። ሄሎ እና ግራ ተጋቡ። ኢየሱስ ደግሞ አንድ ምሳሌ ይዞ መጣ። እሺ እኔ አጋንንትን ማወጣ ከሆነ አጋንንት ለሁለት ተከፍሏል። ይሄ ማለት ህዝቡ ሌላ አቅጣጫ ነው ያለው፣ ፈሪሳውያን ሌላ አቅጣጫ ይዘዋል። ህዝቡ በሰውየው ፈውስ እየተደነቁ፣ እነዚህ ደግሞ ኢየሱስን ያሳድዳሉ። ተግዳሮት ቀጥታ አጋንንትን ስላወጣ ብቻ የአጋንንት አለቃ ነው የተባለው። አንቺ ምን እየተባልሽ ነው? ሰዎች አንተን ምን እያሉ ነው? ኢቭን አሁን ቸርች ስትመጡ የሆነ ነገር እየተባላችሁ የመጣችሁ ሰዎች አላችሁ። ከቤት ጀምሮ እስከ ቸርች። ስለዚህ ተግዳሮት አለ። ኢየሱስ አጋንንትን አውጥቶ ተግዳሮት ገጠመው። ምን ስም ማጥፋት። አሁን በእኛ ዘመን ራሱ እግዚአብሔር ይመስገን እኛ አጋንንትን አውጥቶ ማን ኦፍ ጋድ ተብለን ሰው ሁሉ ያጨበጭባል። ግን በዛን ጊዜ ኢየሱስ አጋንንትን ካወጣ በኋላ ተቃውሞ ገጠመው። የአጋንንት አለቃ ብዔል ዘቡል አለቃ ባይሆን ኖሮ አጋንንትን ፈጽሞ ምን ያደርግ አያወጣም። ኢየሱስ መጣና እንደዛ ከሆነ በሁለት ሐሳብ እናንተ ሌላ ግሩፕ ናችሁ፣ ህዝቡ ሌላ ግሩፕ ነው። ስለዚህ ተከፋፍላችኋል። ስለዚህ ምን ትሆናላችሁ? ትጠፋላችሁ። ያለ ባንተ አገልግሎት ባንተ ጉዳይ የተሰበሰበ ሁሉ ይበተናል። አሜን። የገባ ሰው ካለ አመን ብለው ውሰድ። አሜን። አንተ ግን ተግዳሮትን አልፈህ ወሬውን አትስማ።
በእኛ ዘመን እውነት የማያወሩ ሰዎች አሁን አንተ እውነትን ስትናገር ይመጡና ውሸት ያወራል ይላሉ። ለምን? ተግዳሮት። አንተ መልካም ነገር ስትናገር የማይቀበሉ ሰዎች እከለ ክፉ ነገር ያወራል ይላሉ። ለምን? ተግዳሮት። ስለዚህ አትጨነቅ። አንተ በምታደርገው እርግጠኛ ሁን። ከዛ ውጪ ያለው የእግዚአብሔር ጉዳይ ይሆናል። በፍሬ ነው የሚለየው። አሜን ነው ወይ? እንደዛ ከሆነ ብሎ ኢየሱስ እንደዚህ አለው። እሺ እንደዚህ ከሆነ እኔ አጋንንትን በአጋንንት ማውጣ ከሆነ በእግዚአብሔር መንፈስ ካላወጣው የእናንተ ልጆች በምን ያወጣሉ? ምን ብሎ ይመልሱ? ጸጥ ጸጥ። ስለዚህ አትፍራ። አዲስ ነገር ነው። አሜን። እነሱ ማድረግ የማይችሉትን አድርጎ አሳይቷል ኢየሱስ። ጽማቸው ይሄን ያክላል። አንድም ቀን አጋንንት አውጥቶ አያውቁም። ቸርች ላይ 40 ዓመት ተቀምጧል። አንድም ሰው እነሱን ጸልዮ አይፈወስም። የሞተን ይቀብራሉ አሉ። እዚህ ማቴዎስ ወንጌል ላይ ማርቆስ ሄዳችሁ ስታነቡ አንድ ሰው እየመጣና ልከተላል። አው ተከተለኛል ኢየሱስ። ከዛ በኋላ እናትና አባትን ቀብረን እንጣል ሙታንን ይቀብራሉ። አያችሁ? ለዛ ነው ኢየሱስ ከሰውየው መንፈሱ ከወጣ በኋላ ሰውየው እስኪፈወስ እስኪናገር ይላል። እነሱ እንዳይናገሩ አድርጓል። ሰውየው ኢየሱስ መጥቶ እንድናገር አድርጓል። አሜን። በሌላ አማርኛ ለምን ሰውየውን አናገርክ እኮ ነው። ለምን አናገርክ? ለዛ ነው ፈሪሳውያን ሌላ ቦታ ላይ ስናይ እየሰረቁ አትስረቁ ይላሉ፣ እያመነዘሩ አታመንዝሩ ይላሉ። ስለዚህ ኢየሱስ በጽድቅና በእውነት እያገለገለ ስለመጣ ለነሱ አልተመቸው። መንግስታቸው ፈረሰ። ትጠፋላችኋል። ሃሌሉያ። እኔ በእግዚአብሔር መንፈስ የማወጣው ከሆነ የእግዚአብሔር መንግስት ቀርባለች አለ። በሌላ አማርኛ የእግዚአብሔር መንግስት ራሱ ኢየሱስ ነው። ለተቃዋሚዎች ለመናገር አትፍራ። እግዚአብሔር አምላክ ተግዳሮትን አልፈ እንድታገለግል ይፈልጋል። አያችሁ፣ በአገልግሎት ብቻ አይደለም ተግዳሮት አለው። አንዳንድ ሰዎች አይታችኋል። ለማርገዝ የሚቸገሩ ሰዎች፣ ለመውለድ የሚቸገሩ ሰዎች፣ ለማግባት የሚቸገሩ ሰዎች ነግዶ ትርፋማ እንዳይሆኑ ሰዎች እንዴት እንደሚፈሩ ታውቃላችሁ? ተግዳሮት አለው። በአገልግሎት ብቻ አይደለም፣ በንግዱ ዓለም አለ። በንግዱ ዓለም አለ። እኔ በጣም የሚገርማችሁ የዛሬ ሳምንት አካባቢ አንድ ካርማንት መጥቶ ከዚህ ስቲከር የወሰደ ሰው ነበርና ደውሎ ሲመሰክር ገረመኝ። የእግዚአብሔር ሰው 4 ዓመት ቡቡ ሜዳ ላይ እየነገርኩ ነበር፣ ግን 0 እዳ ሆኛለሁ። ከሰው ሰምቼ መጥቼ ያ ጉጄ የሚል ስቲከር ወሰድኩና ወደ 4 ነው ምናምን ሱቁ ላይ ለጠብኳል። አሁን 4 ሱቅ ከፍቻለሁ። አሜን አሜን ነው ወይ? እንዴት አይጨነቁም? እንዴት ሲምን አያጠፉም? አንተ ከዘሮ አንድ ተነስተ ያ ጉጄስ ብለህ ዓለምን እያተለቀለክ እዚህ ያለው ሃይማኖተኛ እንዴት ሲምን አያጠፋም? ለምን ሲምን አጠፉ? ለምን ሲምን አነሱ? ምናምን ካልክ ተግዳሮት ውስጥ ገፍተሃል፣ ተሸንፈሃል። ኢየሱስ የሚገርም መልስ ነው የሰጠው። ከቁጥር 30 ላይ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበተናል። ግልጽ ነገራችሁ። ከእኔ ጋር ስላይደላችሁ እኔን ትቃወማላችሁ፣ ትገዳደራላችሁ ካለ በኋላ በሰው ልጅ የሚናገር ይሰረለታል። በመንፈስ ቅዱስ ላይ እነሱ ኢየሱስ ላይ እንደሚናገር መሰላቸው፣ መንፈስ ቅዱስን እንደሚቃወም አላውቁ። ከቁጥር 33 ዛፍ ከፍሬው ይታወቃል። ዛፍ ከምኑ? ከፍሬው። ክፉ ዛፍ ክፉ ፍሬ ያፈራል። ስለዚህ ሁል ጊዜ ተቃውሞ ከክፉ ሰዎች ይነሳል። ሴት ሊሆን ይችላል፣ ወንድ ሊሆን ይችላል፣ የተማረ ያልተማረ፣ የሚያውቅ የማያውቅ ክፉ ሰው ጋር ምን አይነት ነገር ነው ያለው?
ተግዳሮት ክፉ ሰዎች ክፉ ስለሚያወሩ ክፉ ሰዎች ክፉ ስለሚያስቡ አንተ ቅን እውነት ስለምታስብ ስለምታወራ አይመቻቸው፣ ሰላም አይሰማቸው። አንተን ሲያዩ ይበሳል። የሚፈሩ ሰዎች ለውጥ አያዩ። ተግዳሮትን አትፍራ። እየጸለይክ ነህ፣ እያገለገልክ ነህ፣ እየነገርክ ነህ፣ እያረስክ ነህ። ለማለት ትፈልጋለህ፣ ለለውጥ ትፈልጋለህ። አጀንዳ እግዚአብሔር አጀንዳ ባንተ ላይ አለ። ተግዳሮትን አትፍራ። የሰዎችን ተቃውሞ አትፍሪ። ለምን ጀርባ ሰጡ ብለሽ አታለቅሺ። ለምን በሌላ ዋሹብኝ ብለሽ አታለቅሺ። እግዚአብሔር ከአንቺ ጋር ይሁን። አልፈሽ ትገለጫለሽ። ተግዳሮትን የሚያልፉ ሰዎች ምን አይነት ሰዎች ናቸው ካላችሁ፣ አንደኛ መንፈስ ቅዱስን የሚሰሙ። ለምን ከመንፈስ ቅዱስ መረጃ ውጪ አይሰሙ። ለዛ ነው ጌታ ኢየሱስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ እውነት አለው መንፈስ ቅዱስ ጋር ነው። ጎረቤት ጋር አይደለም፣ በቤተ ክርስቲያን መሪያ ሽማግሌ ፓስተር ጋር አይደለም። እውነት አለው። አትፍራ ተግዳሮትን። ተግዳሮትን የማይፈሩ ሰዎች አንደኛ መንፈስ ቅዱስን የሚሰሙ ሰዎች፣ ሁለተኛ የእግዚአብሔር ቃል በውስጣቸው በሙላት ያለባቸው ሰዎች ተግዳሮትን አይፈሩም። ተግዳሮትን የሚመስሉት የሚመልሱት የሚያልፉት የሚያሸንፉት በእግዚአብሔር ቃል ነው እንጂ በራሳቸው አቅም አይደለም። መልእክት አለን። የእግዚአብሔር መንፈስን ከሰማኝ የእግዚአብሔር ቃል በሙላት ካለ አንተ ተግዳሮትን አልፈህ ትገለጣለህ። ሶስተኛ የሚጸልዩ ሰዎች ተግዳሮትን አልፎ ያገለግላል። አሜን። ተግዳሮትን አልፎ ወደ ስኬታቸው ወደ ከፍታቸው ይወጣሉ። አሜን። አሜን ነው ወይ? አሜን። አሜን ነው ወይ? አሜን። ሶስተኛ የሚጸልዩ ሰዎች፣ አራተኛ የሚቀደሱ ሰዎች። ተግዳሮት ሁሉ ጊዜ እንድንረክስ ይፈልጋል። ማርከስ ነው መንገዳችን፣ ማርከስ አብዮታችን፣ ማርከስ ንግግራችን፣ ማርከስ ነው። ስለዚህ በቅድስና አራተኛ በቅድስና የሚመላለሱ ሰዎች ተግዳሮትን ያሸንፋሉ። አሜን። አምስተኛና መጨረሻው በእግዚአብሔር የሚታመኑ። አሜን። አሜን ነው ወይ? አሜን። ማንም ይነሳ በእግዚአብሔር ላይ ታመን። አሜን። ማንም ይግፋ፣ ማንም የፈለገ ስምን ያጥፋ፣ ይናቁ፣ ይሰሙ፣ ይደራጁ፣ በእግዚአብሔር ላይ ከታመንሽ ድሉ ያንቺ ይሆናል። አሜን። ገልብጠሽ ገለባብጠሽ ትሻገራለሽ። አሜን ነው ወይ? በአስቸጋሪ ሁኔታ ያላችሁ ሰዎች በእግዚአብሔር ታመኑ። ተግዳሮት በዛብኝ የምትሉ ሰዎች በእግዚአብሔር ታመኑ። ደግሜ እነግራለሁ። ተግዳሮትን የሚያሸንፉ ሰዎች አንደኛ መንፈስ ቅዱስን የሚሰሙ ሰዎች፣ ሁለተኛ የእግዚአብሔር ቃል በሙላት ያለባቸው ሰዎች፣ ሶስተኛ የሚጸልዩ ሰዎች፣ አራተኛ የሚቀደሱ ሰዎች፣ አምስተኛ በእግዚአብሔር ላይ የሚታመኑ ሰዎች። አሜን ነው ወይ? ተግዳሮትን ማለት ወይ